ዲኤልኤስ 26 2026 ላይ ከተለቀቁ የኳስ ጌሞች መካከል አንዱና ምርጥ ጌም ነው። በዛሬው ቪዲዮአችን ላይም ዲኤልኤስን ኦንላይን መጫወት ላስጠላችሁ ወይንም ስልካችሁ ላይ አልሰራ ላላችሁ በ19 ሞድ ይዤላችሁ መጥቻለሁ። ጌሙን የምትጫወቱት ኦፍላይን ሲሆን ሳይዙን በአጠቃላይ ወደ 1 ጂቢ ይጠጋል። ጌሙ ላይ ምርጥ ጥራትና አዳዲስ ነገሮች የተካተቱበት ነው። ፋይሉንና እንዴት እንደምታስተካክሉ ለማወቅ ቪዲዮውን እስከ መጨረሻው ማየት እንዳትረሱ። Recibe el pase. La recibe. Mete el pie y consigue lo que quería. Recibe el pase. Balón atrás. Buena construcción de juego. La recibe. Mete bien el pie y la roba. ¡Qué buena presión! ¡Cómo le han birlado el balón! Efectivamente, es falta. Recibe el pase. ¡Qué buena presión! ¡Cómo le han birlado el balón! La recibe. Lo recupera. Consigue meter el pie. El guardameta se hace con el esférico. Y decide jugarla en ras. Mantiene la bola. Recibe el pase. Tiene un disparo caro. Se hace con ella. Ha recibido muchas alabanzas. Suena el pitido del árbitro. Final de la primera mitad. Hemos visto hasta ahora. በቅድሚያ የጌሙን ፋይል ከኔ ቴሌግራም ቻናል ላይ ማውረድ ይኖርባችኋል። የጌሙን ፋይል የኛው ነው 667 ሜጋባይት ነው። ዲኤልኤስ 19 ሞድ ዲኤልኤስ 26 ይላል። ይሄን ፋይል አውርዳችሁ እንደጨረሳችሁ ቀጥታ ዜድ አርካይቨራችሁን ትከፍቱና ወደ ፋይሉ ጋር ትሄዳላችሁ። ከዛም አንዲት ነኩትና ፋይሉን ኤክስትራክት ሄር የሚል ጽሁፍ አለ እዚህ ጋር እሱን ትነኩታላችሁ። ከዛም ኤክስትራክት ያደርገዋል። ከዛም ኤክስትራክት አድርጎት እንደጨረሰው አፕሊኬሽን ይሰጣችኋል። ይሄን አፕሊኬሽን አንዲት ነኩትና አፕሊኬሽኑን አንደኛ ላይ ኢንስታል የሚለውን ትነኩታላችሁ። አፕሊኬሽኑን ኢንስታል ስታደርጉ በራሱ ኦቪዩን ያስተካክልላችኋል። አንደኛ ላይ ኢንስታል ያለውን ትነኩታላችሁ። እንደዚህ ካስመረጣችሁ ፓኬጅ ኢንስታለር የሚለውን ትመርጡና በዚህ ኢንስታል ታደርጋላችሁ። ከዛም ኢንስታል አድርጎ እስኪጨርሰላችሁ ድረስ መጠበቅ ነው። እንደምታዩት ኢንስታል አድርጎ ጨርሶልናል።
ከዚህ በኋላ ከፍተን መጫወት እንችላለን ጌሙን። እነዚህ ሁለቱም ፋይሎች ስለማያስፈልጉን ቦታ ስለሚይዙብን መደለት እንችላለን፣ ቦታ ከሚይዙብን ማለት ነው። እነዚህ ሲመጡልን አሎ እንለዋለን። ከዛ ሊወጣ ይችላል ድንገት። እንደዚህ ከወጣ ተመልሳችሁ ስትገቡ ይሰራል። እንደምታዩት ከፍቷል። ነገር ግን እንደዚህ ካልከፈተ የእናንተ ላይ እንደዚህ ካልከፈተ ድንገት ትውጡና አፕሊኬሽኑን ድጋሚ ኢንስታል ታደርጉታላችሁ። ለኔ ከፍቶልኛል እንደምታዩት። ግን እናንተ ጋር ካልከፈተ እየዘለለ እየወጣ ብቻ ካስቸገራችሁ ትውጡና የመጀመሪያውን አፕሊኬሽን ሳትደልቱ በድጋሚ ይህንን አፕሊኬሽን ኢንስታል ታደርጉታላችሁ። ድጋሚ አንደኛ ላይ ኢንስታል የመጀመሪያውን ሳትደልቱ ማለት ነው። ከዛም እንደዚህ ሲመጣላችሁ አፕዴት የምትለዋን ትነኳታላችሁ። ከዛም ድጋሚ ኢንስታል ማድረግ ይጀምራል። እየወጣ ካስቸገራችሁ ብቻ ነው ይሄ የሚሆነው። ከዛም በቀጥታ ይከፍተላችኋል ማለት ነው። Buena construcción de juego. Se ha tirado con todo sin contemplación. Existe el contacto y eso es falta. Aparecen las manos del portero. Mete el centro, remate de cabeza. Recibe el pase. Lo recupera. Tienen la oportunidad de contra. Quiere ver puerta. Balón largo del portero. Mantiene la bola. Mete bien el pie y la roba. Buena construcción de cabeza. Sin duda no es eso lo que pretendía. Para apuntar en una jugada a balón parado, gira la cámara deslizando a izquierda o derecha en el centro de la pantalla. Y devuelve el balón al centro. Consigue imponer su físico y acaba ganando el balón. Ha cometido una falta muy clara.